እርግጠኛ ነኝ ብዙዎቻችሁ እነዚህን ቻናሎች ታውቃቸዋላችሁ። ፍሪ ኢንተርኔት ሰርቨር ፋይል የሚለቁ ናቸው። በሚያስገርም ሁኔታ እነዚህ ቻናሎች ብዙ ጊዜ የሚለቁትም የሶክስ አይፒ ቪፒኤን ነው። ምክንያቱም ሶክስ አይፒ ቪፒኤን ለመስራት በጣም ቀላልና ሁሉንም ሶሻል ሚዲያዎች በፍጥነት እንድንጠቀም ስለሚያደርገን ነው። በዜሮ ብር። አዎ ሰምታችሁታል፣ በዜሮ ብር። ኧረ ቆይ መቼ ጨረስና? ይበልጥ የሚያስደስተው ነገር ደግሞ ይህን ፋይል ክሬት ካደረጋችሁ በኋላ ራሳችሁን ቻናል ወይም ግሩፕ በመክፈት እነዚህን ፋይሎች ሼር በማድረግ የራሳችሁን ትልቅ ኮሚኒቲ መፍጠር ትችላላችሁ። እንዲሁም ከተለያዩ የፕሮሞሽን እና አዳዲስ ኤርድሮፖች ሲመጡ ቀድማችሁ ሪፈር በማድረግ ቀላል የማይባል ገቢ ማግኘት እንደምትችሉ ብነግራችሁስ። ስለዚህ አሁን ነገር ሳናንዛዛ ወደ ቪዲዮ። ከዛ በፊት ግን እኔ ከዚህ በፊት የሰራሁትን ፋይል ኮኔክት አድርጌ ላሳያችሁ። እንደምትመለከቱት እንግዲህ ኮኔክት አድርጓል። ይህን ፋይል ነው ማለት ነው የምንሰራው ኤክስፖርት መደረግ የሚችል። ስለዚህ አሁን 5 ስቴፖችን እናያለን። ቀላል 5 ስቴፖችን ማለት ነው። በደንብ እንድትከተሉኝ እፈልጋለሁ። ምንም ቪዲዮ አታደርጉ፣ ተከታተሉኝ። የመጀመሪያው ስቴፕ እንግዲህ ከፕሌይ ስቶር ኦር አፕ ስቶር በመሄድ ሶክስ አይፒ ቪፒኤን ብላችሁ ሰርች ታደርጋላችሁ። ሰርች እንዳደረጋችሁ የሚመጣላችሁ አፕሊኬሽኑ ይሄ ነው። ከዚህ በፊት ያወረዳችሁት ካላችሁ በቅርቡ አፕዴት ስለተደረገ አፕዴት ማድረጋችሁን እርግጠኛ ሆኑ። እኔ ከዚህ በፊት ኢንስታል ስላደረኩት ኦፕን የሚል ኦፕሽን መጥቶልኛል። አፕዴትም አድርጌዋለሁ። እናንተ ይሄን ከጨረሳችሁ በኋላ ኦፕን ስትሉት ወደዚህ አፑ ኢንተርፌስ ይወስዳችኋል። ስለዚህ አሁን የመጀመሪያውን ስቴፕ በተሳካ ሁኔታ ጨርሰናል ማለት ነው። ሁለተኛው ስቴፕ ደግሞ ከዚህ በፊት የተጠቀማችሁበት ፋይል ካለ ከላይ በቀኝ በኩል ሶስቷን ነጥብ ነክታችሁ ኢምፖርት ኦር ኤክስፖርት የሚለውን ኦፕሽን በመንካት በመቀጠል ሪሴት ኮንፊግሬሽን ማድረግ። አሁን ወደ ዋናው ነጥብ እየገባን ስለሆነ ከእናንተ ትኩረታችሁን እፈልጋለሁ። ሶስተኛው ስቴፕ በግራ በኩል ከተቀመጡ ኦፕሽኖች የሴቲንግ ምልክት ያለበትን መንካት። እሱን እንደጨረስን እንደገና ከላይ በቀኝ በኩል የክራውን ምልክት ያለበትን በመንካት ሎዲንግ እስኪያደርግ መጠበቅ። ያው ብዙ ጊዜ ስለማይወስድ ተረጋግታችሁ ጠብቁት። ሎዲንግ አድርጎ እንደጨረሰ ክሬት ማድረግ የምትፈልጉትን ካንትሪ ምረጡ። እዚህ ጋር ትኩረት ማድረግ ያለባችሁ ሰርቨር አንአቬሌብል የሚል ጽሑፍ ያለበትን እንዳትነኩት። ልክ እዚህ ጋር እንዳለው ማለት ነው። መምረጥ ያለባችሁ ሎኬሽን ብሎ የሀገሩን ስም የሚጠቅሰውን መሆን አለበት። ልክ እንደመረጣችሁ ማክሲመም የ20 ሰከንድ አካባቢ አድቨርታይዚንግ ቪዲዮ እንድታዩ ይጋብዛችኋል። የስ ካላችሁ በኋላ ትንሽ ጠብቁትና የሚመጣላችሁን አድ ምንም ሳታሳልፉ ሰከንዱ እስኪያልቅ ድረስ መጠበቅ። ልክ ሰከንዱ እንዳለቀ ከላይ በኩል ሪዋርድ ጋራንትድ የሚለውን ክሊክ ማድረግ። እሱን ክሊክ አድርጋችሁ እንደጨረሳችሁ ሰርቨር አድ የሚል ጽሑፍ እስከሚመጣላችሁ መጠበቅ። ልክ እንደዚህ ሰርቨር አድ የሚል ጽሑፍ ሲመጣላችሁ ወደ አራተኛውና ወሳኙ ስቴፕ እንሄዳለን ማለት ነው። ከዚህ በፊት ግን አንድ የ5 ሰከንድ ልስጣችሁና በቅንነት ሁላችንም ሰብስክራይብ እና ላይክ አድርገን እንመለስ። ያደረጋችሁ ቦታ ይተካያን። ያላደረጋችሁ መጨረሻ ላይ ሰብስክራይብ እና ላይክ እንደምታደርጉ አልጠራጠርም። ሁላችሁንም በጣም አመሰግናለሁ። አሁን ወደ ቪዲዮ እንመለስ። ሰርቨሩን በተሳካ ሁኔታ አድርገን እንደጨረስን እንደዚህ አይነት ኢንተርፌስ እናገኛለን። ታነል ሞድ ከሚለው ኦፕሽን ስር ሪኩዌስት ታነል የሚለውን አንድ ጊዜ ክሊክ እናደርጋለን። ከዛ ከመጡልን አማራጮች መካከል ዲኤንኤስ ታነል የሚለውን ኦፕሽን አንድ ጊዜ ክሊክ እናደርጋለን። እርግጠኛ ነኝ አሁን እንደገመታችሁት የሰራነውን ሰርቨር ኮንፊገር ልናደርግ ነው። ኮንፊገር ምናምን ስላችሁ ከበድ አድርጋችሁ እንዳታዩት። ጀስት 2 ቁጥሮችን ነው የምናስገባው። አንደኛው ክሬት ካደረግን በኋላ ራሱ የሰጠንን ቁጥር እንሞክረዋለን። እሱ ካልሰራ ደግሞ አሁን የምሰጣችሁ ቁጥር አለ፣ በሱ እንሞክረዋለን። ስለዚህ አሁን በዚህ ከተስማማን ኮንፊገር ዲኤንኤስ ታነል የሚለውን አንዴ ክሊክ እናደርጋለን። ስለዚህ አሁን ልክ እንደገባችሁ እንደዚህ አይነት እንግዲህ ሰርቨር ዲኤንኤስ የሚል ነገር ታገኛላችሁ። ቅድም እንደነገርኳችሁ ይሄ መጀመሪያ የሚሰጠን ቁጥር ነው። በዚህኛው እንሞክረውና በዚህ ኮኔክት ካላደረገ እኔ በምሰጣችሁ ቁጥር እንሞክረዋለን ማለት ነው። ሴቭ አድርገነው እንውጣሽ። እኔ የምሰጣችሁን ቁጥር እንደ አማራጭ እንድትይዙት ነው እንጂ ብዙውን ጊዜ የሚሰራ ራሱ የሚሰጣችሁ ሰርቨር ዲኤንኤስ ነው። እሺ ሴቭ አድርገን ከጨረስን ከላይ በግራ በኩል የቀስት ምልክት አለች። እሱን ነክተን ወደ ሆም ፔጁ እንሄዳለን እና ምን ጠብቃላችሁ? ስታርት የሚለውን ክሊክ አድርጉት። ትንሽ ጠብቃችሁት ኮኔክት ካላደረገ መጀመሪያ ላይ ያስገባነውን ቁጥር